የብልጽግናው መንግስት ኃይል የሆነው መከላከያ ሰራዊት ትግራይ ክልልን ከበባ ውስጥ ማስገባቱ ተሰምቷል። በአሁኑ ሰዓትም በትግራይ ክልል ተከስቶ የሰነበተው መጠነ ሰፊ ውጥረት እንደ አዲስ ተጀምሯል። የትግራይ ክልልን አሁናዊ ሁኔታን በተመለከተም ደብረጽዮን ገብረ ሚካኤልና ታደሰ ወረደ በየፊናቸው ሰበር መግለጫ አውጥተዋል። ጀነራል መሐመድ ተሰማም የአማራ ፋኖ የህልውና ትግልን በተመለከተ አነጋጋሪ መግለጫ ሰጥተዋል። ሌሊቱን ተደርጓል በተባለ አውደ ውጊያም ወሳኝ ድል ተመዝግቧል። በሌላ በኩል ኤርዶጋን አዲስ አበባ የመጣበት ዋናው ሚስጥርም ታውቋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች፣ ለሰዓቱ የተሰሙ አዳዲስና ወቅታዊ ሰበር የድል መረጃዎችን እናስደምጣችኋለንና አብራችን ቆዩ። መረጃው ለሁሉም እንዲዳረስ ደግሞ እናንተ ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የብልጽግናው መንግስት ኃይል የሆነው መከላከያ ሰራዊት ትግራይ ክልልን በከበባ ውስጥ ማስገባቱ ተሰምቷል። በአሁኑ ሰዓትም በትግራይ ክልል ተቀስቅሶ የሰነበተው መጠነ ሰፊ ውጥረት ጨምሯል። ከሰሞኑ ከፍተኛ ቁጥር ያለው መካናይዝድ የታገዘና የፌዴራል መንግስት ኃይል የሆነው የመከላከያ ሰራዊት ከባለፈው ሳምንት ጀምሮ ወደ ሰሜን እየገሰገሰ መሆኑ በተለያዩ ሚዲያዎች መዘገቡ አይዘነጋም። አሁን ላይ ከሰሞኑ ሲጓጓዝ የሰነበተው የፌዴራል መንግስት ኃይል በትግራይ ክልል ከበባ ማድረጉን ተከትሎ ውጥረቱ ጨምሯል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም እንመክታለን ብሏል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቱን እንደጨረሰ ይታወቃል። እኛ ግን ህልውናችን ጥሶ የሚመጣን ኃይል ለመመከት ዝግጁ ነን ሲሉ መልእክታቸውን አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸውም ጥሪ አቅርቧል። የትግራይ ህዝብ አሁን በከበባና በወረራ ስጋት ውስጥ ይገኛል ያለው የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታት መታሰቢያን አስመልክቶ ባስተላለፈው መግለጫ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙዎች ችግሮችን በዝርዝር አቅርቧል። እንደ ዶክተር ደብረጽዮን ገብረ ሚካኤል ገለጻ የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም በትግራይ ሉዓላዊነት፣ በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃላቶች እስካሁን እንዳልተፈጸሙ፣ በዚህም ምክንያት የትግራይ ህዝብ አሁንም በከባድ ስቃይና መከራ ረሃብና ውስጥ እንደሚገኝም ጠቁመዋል። ክልሉ በማህበራዊና በኢኮኖሚያዊ ማነቆ ውስጥ መውደቁንና ይህም ስምምነቱን በግልጽ የጣሰ መሆኑን አጽንኦት ሰጥተውም ተናግረዋል። ሁኔታው ከኢኮኖሚና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስና ወታደራዊ እንቅስቃሴ እየተሸጋገረ መሆኑን ዶክተር ደብረጽዮን ገብረ ሚካኤል አሳውቀዋል። ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል ያሉት ሊቀመንበሩ በትግራይ ላይ አዲስ ጦርነት ለመክፈት እየተደረገ ያለው እንቅስቃሴ እጅግ አሳሳቢ መሆኑንም ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመክታለን ሲሉም ጥብቅ ማስጠንቀቂያም ለፌዴራል መንግስት አስተላልፈዋል። የትግራይ ሉዓላዊነትን ለማረጋገጥና የህዝብን ችግር ለመፍታት አንድነትን ማጥበቅና የከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ ማቅረባቸው ነው የተዘገበ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በላያችን ላይ የጦርነት መና ጥሏል ሲሉ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅታዊ የክልሉና የሀገሪቱ የጸጥታ ሁኔታ ላይ እጅግ አሳሳቢ ተስፋን ያዘለ ንግግርም አድርገዋል። ጀነራሉ በመቀሌ ከተማ በተካሄደው የሰማዕታት ቤተሰቦች የዕጣ ማውጣት ስነ ስርዓት ላይ ተገኝተው እንዳሉት በላያችን ላይ የጦርነት ጥላ አጥሏል ሲሉ አሁን ላይ ያለው ውጥረትም አመላክተዋል። ግን ይህ የጦርነት ስጋት ወደ እውነት እንዳይቀየር አሁንም ተስፋ እንዳለ ጠቁመዋል። አሁን ያጠላብንን የጦርነት ደመና ሰላማዊ የውይይት አማራጮችን በማጠናከርና መተማመንን በመፍጠር ማስቀረት ይቻላል ያሉት ጀነራል ታደሰ ወረደ ሁሉም ወገን ለሰላም ቅድሚያ እንዲሰጥ ጥብቅ ማሳሰቢያም ሰጥተዋል። የህዝቡን መከራና እንግልት በማስታወስ ይህ ህዝብ ያለፈው ጉዳት ይበቃዋል፣ ከዚህ በኋላ ሌላ ተጨማሪ መስዋዕትነትና የአካል ጉዳት መክፈል ትርጉም የለውም ሲሉ ተደምጠዋል። ሆኖም ጀነራል ታደሰ ስለ ሰላም ይስበኩ እንጂ የፌዴራል መንግስቱ ግን መጠነ ሰፊ ከበባ ትግራይ ላይ ያደረገን ይህንን የተመለከተው የህወሓቱ ኃይል በበኩሉ ሜካናይዝድ አርሚውን አሰልፎ ሊፈጽምብኝ ይችላል ያለውን ጥቃት ለመከላከል ከፍተኛ ዝግጅት አድርጎ መቀመጡም ተሰምቷል። በዚህም በህዝባዊ ወያኔ ሓርነት ትግራይ ህወሓትና በፌዴራል መንግስት መካከል ዳግማዊ ጦርነት ሊቀሰቀስ ጫፍ ላይ ደርሷል ነው የተባለ። ባላማጣም በከተማው ከ3 ሳምንታት በፊት የፌዴራል ኃይሎች መውጣታቸውን ተከትሎ ነበር የትግራይ ኃይሎች ተቆጣጥረዋል። በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላልና እኛም ተጠቂ ልንሆን እንችላለን ሲሉ ደግሞ ባላማጣና ሌሎች ራያ አካባቢ የሚኖሩ ምንጮች ተናግረዋል። ከዚህ ቀደም የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት መሰረት ጦርነቱ በይፋ ቢቆምም አሁን ላይ ግን የሚታዩ እንቅስቃሴዎች የጦርነት ዳግም ስለመጀመሩ ፍንጭ ስለመሆናቸው
በርካቶች ይናገራሉ። ባላማጣ ከተማ ዙሪያ ካለው ወታደራዊ እንቅስቃሴ ጋርም ተያይዞ የሸቀጦች ዋጋ መናር እንዳለ የሚናገሩት አስተያየት ሰጪዎች የኑሮ ሁኔታው ገና ካሁኑ እንደከበዳቸው ገልጸዋል። በሌላ በኩል በአማራ ክልል በአማራ ኃይሎችና በመንግስት ሰራዊት መካከል ያለው ጦርነት በዚህ ወር በከፍተኛ ሁኔታ ማገርሸቱም ተነግሯል። በተለይም የመከላከያ ሰራዊቱ ኃይሉን ከተለያዩ የአማራ ግዛቶች አውጥቶ ወደ ትግራይ ክልል ድንበሮች ማስጠጋቱን ተከትሎ የአማራ ኃይሎች አድማሳቸውን እያሰፉ መሆናቸው ተገልጿል። የፋኖ ኃይሎች መጠናከርን ተከትሎ በወረዳና በዞን ከተሞች ዙሪያ ሳይቀር አዳዲስ ክስተቶች መከሰታቸውም ተጠቅሷል። ትናንት አመሻሹን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ኃይሎች በደጋዳሞት ወረዳ ፈረስ ቤት ከተማ ተሰማርተዋል ከተባለው የመንግስት ኃይል ጋር አድርገውታል በተባለው አውደ ውጊያ በመንግስት ኃይሎች ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸው ነው የተነገረ። በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 3 እና የሻለቃ 4 የፋኖ ኃይሎች ከደጋዳሞት አባት አርበኞች ጋር ፈጥረውታል በተባለው ጥምረት ፈረስ ቤት ከተማ ተሰማርቶ በነበረው የፌዴራል ኃይል ላይ ከፍተኛ ጉዳት ማድረሳቸው ነው የተረጋገጠው። የቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ኃይሎች ከ5 ሰዓት ተኩል እስከ 10 ሰዓት ተኩል ድረስ አድርገውታል በተባለው አውደ ውጊያ ነው በርካታ የመንግስት ኃይሎች ሙትና ቁስለኛ ሆነዋል የተባለው። በዚህ ሁሉ መካከል ደግሞ የፌዴራል መንግስት ሰራዊት አመራሮች በበኩላቸው እያደረግነው ባለው የተቀናጀ ስምሪት በጽንፈኛው ኃይል ላይ ከፍተኛ ምት አሳርፈንበታል ነው ያሉት። የአማራ ክልል ከፍተኛ ስራ ኃላፊዎች፣ የምስራቅ ዕዝ ከፍተኛ መሪዎችና የክልልና የዞን የጸጥታ መሪዎች በወቅታዊ የጸጥታ ሁኔታ ጉዳይ በባህር ዳር ከተማ መክረዋል። የምስራቅ ዕዝ ዋና አዛዥ ጀነራል መሐመድ ተሰማ ጠላቶቻችን ግንባር ፈጥረው ሊወግን ቢሞክሩም በጸጥታ ግብረ ኃይሉ ዕቅድ መሰረት ባደረግነው የተቀናጀ ስምሪት በጽንፈኛው ላይ ከፍተኛ ምት አሳርፈናል ነው ያሉት። ጽንፈኛው የተኩስ አቁምን ተነጥቋል፣ የሎጂስቲክስ ድጋፍን አድርቀነዋል ብለዋል ጀነራሉ። በየቀጠናው የሸመቁ የጠላት መሪዎች መምራት የማይችሉበት ደረጃ ላይ በመሆናቸው አባሉ እየተበተነ ራሱን ለማትረፍ እየጣረ ይገኛል ሲሉ የፌዴራል መከላከያ ሰራዊት አመራሮች እየገለጹ ይገኛሉ። ለሰራዊታቸውም እጅ እየሰጠ መሆኑንም ገልጸዋል። ነገር ግን ይህ የፌዴራል የሰራዊት አመራሮች እያሉት ያለው እውነታ ምን ያህል ነው የሚለው ሲታይ ደግሞ መሬት ላይ ባዶ ሆኖ እንዳለ ይገለጻል። የክልሉ ኃይል ብቻውን ሆነ መከላከያ ሰራዊት ጋር ተጣምሮ ያደረጋቸው ስምሪቶች ደግሞ ውጤታማ መሆናቸውን አመራሮቹ ተናግረዋል። ነገር ግን በርካታ ምንጮች እንደሚሉት ከሆነ ደግሞ የፌዴራል ኃይል በገባባቸው የአማራ ክልል ሁሉም አካባቢዎች በሙሉ ከፍተኛ ኪሳራን እያስተናገደ ስለመሆኑ የሚናገሩት በርካቶች ናቸው። የኢትዮ ኤርትራውን ጦርነትም ሊፈነዳ ጫፍ ላይ መድረሱን እየተነገረ ነው። ኢንተርናሽናል ክራይሲስ ግሩፕ በኢትዮ ኤርትራ መካከል አዲስ የጦርነት ስጋት እንዳለ በመግለጽ አስጠንቅቋል። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታል ብለዋል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በኢትዮጵያ ፌዴራል መንግስትና በኤርትራ እንዲሁም በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን የገለጸው ተቋሙ እንዳለው ከሆነ ከተማው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የቀናት ዕድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት የተጠቀሱት ደግሞ የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋትም መታየቱ፣ በትግራይ ክልል መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምት አካባቢ የተከሰቱ ወታደራዊ ጦርነቶችና የድሮን ጥቃቶች ናቸው። ሪፖርቱ አክሎም ይህ ጦርነት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው የቀድሞው ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችልም አመላክቷል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራትም እንዲሁም ሀያላን ሀገራት ጦርነቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉም ጥሪ አቅርቧል። በሌላ በኩል የምክክር ኮሚሽኑ በተመለከተ አዲስ ሰበር መረጃም ተሰምቷል። በሀገሪቱ ውስጥ በዜጎች መካከል ያሉትን የውሸት ትርክቶችና አለመግባባቶች ይፈታል ተብሎ በመንግስት ተስፋ የተጣለበት ሀገራዊ የምክክር ኮሚሽን የተባለው ተቋም በ2021 መግባት ማደራጃ ላይ በሀገሪቱ ፓርላማ እንዲቋቋም ተደርጓል። ኮሚሽኑም የተቋቋመበትን ዓላማ ለማሳካት የ3 ዓመታት ዕድሜ ተሰጥቶት እንቅስቃሴውን ከጀመረ ዓመታት አስቆጥረዋል። ይሁን እንጂ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የሀሳብ ልዩነትን በጦር መሳሪያ የሀገር ሉዓላዊነትንና አንድነትን እንዲያስጠብቅ የተደራጀውን መከላከያ ሰራዊትን በክልሎች አሰማርቶ ዜጎችን እያስጠቃ
ይህን ኮሚሽን ማቋቋም ራሱ የሚፈልገውን እየፈጸመ የፊት ለፊት ገጽታውን ለማሳመር ህዝቡን ለማሳመንና ለማደናገር የተጠቀመበት ስልት ነው ተብሎለታል። ከዚህም በመነሳት የምክክር ኮሚሽኑ በኢትዮጵያውያንም ሆነ በውጭ አካላት ዘንድ የዚህ ስትራቴጂካዊ አካል ተደርጎ በመወሰዱ ታማኒነቱ በጠና ታሞ እየተሸረሸረ ይገኛል። ሁሉን አቀፍ አለመሆኑን፣ የመንግስት ጣልቃ ገብነትና የመንግስት የሰብአዊ መብቶችን አለማክበር የኮሚሽኑን ታማኒነትና ትርጉም ያለው ሀገራዊ ውይይት ላይ ለመድረስ ያለውን አቅም እጅግ አሳሳቢ አድርጎታል። ይሁን እንጂ በተለያዩ አካላት ተቋሞ እየገጠመው ቢሆንም ቅሉ ኮሚሽኑ ይህንን ተቋሞ በማለትና በመፍትሄ ሳይሰጥ ስራውን በመቀጠል ላይ ይገኛል። በትናንትናው ዕለት የምክክር የስራ ጊዜውን ለ8 ወራት ማራዘሙ ተገልጿል። የሕዝብ ተወካዮች ምክር ቤት ትናንት አድርጎታል በተባለው አስቸኳይ ስብሰባ ሀገራዊ የምክክር ኮሚሽን የስራ ጊዜ ለሁለተኛ ጊዜ አራዝሟል። ምክር ቤቱ ለሁለተኛ ጊዜ ትናንት ያራዘመው ለ8 ወራት ነው። ባለፈው ዓመት የካቲት ላይ ለ1 ዓመት ማራዘሙ የሚታወስ ነው። ሆኖም ግን በርካቶች ምክክር ኮሚሽኑ በፌደራል መንግስቱ በመጠለፉ የሥራ ዘመኑ ተራዘመ አልተራዘመ ሊያመጣ የሚችለው ለውጥ የለም ሲሉ ተናግረውለታል። በመጨረሻም ኤርዶጋን አዲስ አበባ ተከስተው ከአብይ አህመድ ጋር የተጨባበጡበት ዋናው ሚስጥር ታውቋል። የቱርክ ፕሬዝዳንት አዲስ አበባ ሲገባ በቦሌ ዓለም አቀፍ ኤርፖርት የነበረው አቀባበል ደማቅ፣ ፈገግታው የሰፋና ምንጣፉም የቀላ ነበር። የቱርኩ ፕሬዝዳንት ኤርዶጋን ከትላንት በስቲያ አዲስ አበባን ሲረግጥ ብዙዎች ጉብኝቱን እንደተለመደው ዲፕሎማሲያዊ አድርገው ቆጥረውት ሊሆን ይችላል። ነገር ግን ዲፕሎማሲያዊ ምንጮች እንዳረጋገጡት ከፕሮቶኮልና ከክብር በስተጀርባ የተደበቀው እውነታ ለጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ከባድ የቤት ስራና የማንቂያ ደወልም የያዘ ነው ተብሎለታል። ኤርዶጋን ወደ አዲስ አበባ የመጣው ከጠቅላይ ሚኒስትር አብይ አህመድ ጋር ለመጨባበጥ ብቻ ሳይሆን ጂኦፖለቲካዊ አሰላለፉን ለመቀየርና ብልጽግናን ለመቆንጠጥ 3 አስገዳጅ አጀንዳዎችን ታቅፎ መሆኑን መረጃዎች ያመላክታሉ። ፕሬዝዳንት ኤርዶጋን ከ2 ሳምንታት በፊት በካይሮ ከግብጽ ጋር ወታደራዊና የጸጥታ ስምምነት መፈራረሙ ይታወሳል። ወደ አዲስ አበባ የመጣውም የዚሁ ስምምነት ሞቅታ ይዞ ነው ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታ ተመኘን።